ሕርያቆስ ማለት ህሩይ የተመረጠ ማለት ነው። እንዲሁም ደግሞ ምስጢረ ሥላሴን ከሁሉ ይልቅ አራቆ ይናገራልና ሕርያቆስ ማለት ረቂቅ ማለት ነው ይሉታል። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ብሎ አመስግኗልና አሁንም ሕርያቆስ ማለት ፀሐይ ማለት ነው ይሉታል። ደግሞም የምእመናንን ልቡና በትምህርቱ ብሩህ አድርጓልና ሕርያቆስ ማለት ብርሃን ማለት ነው። አንድም ደግሞ ሕርያቆስ ማለት ንህብ ማለት ነው። ንብ የማትቀምሰው አበባ እንደሌለ ሁሉ ሕርያቆስም ያልቀመሰው ሰማያዊ ዕውቀት የለምና እርሱን የማይጠቅሰው ሊቅ የለም። አባ ሕርያቆስ ስለ ምስጢረ ሥላሴና ስለ ምስጢረ ሥጋዌ የሚያመሰጥረውን እመቤታችንን በተለያዩ ምሳሌያት እየመሰለ የሚያመሰግንበትን ድንቅ የሆነውን ድርሰቱን ቅዳሴ ማርያምን ሰማያዊ ምስጢር ወለል ብሎ ተከፍቶለት ደርሶታል። የብህንሳው ኤጲስቆጶስ ስላረፉ በእሳቸው ምትክ የሚሾሙትን ሲያፈላልጉ መንፈስ ቅዱስ አባ ሕርያቆስን መረጣቸው። የከበሩ ሐዋርያት የተማረና ግብረ ገብ የሆነ ይሾም ብለው ሥርዓት ሰርተዋል። ደግሞም ሁለቱን አስተባብሮ የያዘው ባይገኝ የተማረ ከሆነ ይሾም ብለዋል። ምክንያቱም በትምህርቱ መናፍቃንን ተከራክሮ ይመልሳልና ነው። ደግሞም ግብረ ገብም ከሆነ ይሾም ብለዋል። ምክንያቱም በጸሎቱ ይጠብቃል፣ በትሩፋቱ ያጸድቃልና ነው። በዚህም መሰረት አባ ሕርያቆስ ያልተማረ ነገር ግን ግብረ ገብ ነውና ትምህርቱን ውሎ አድሮ ያደርገዋል ብለው ሾሙት። አባ ሕርያቆስም የተማረው ለጸሎት ለቅዳሴ ያህል ትንሽ ነበር። ከዚህም በኋላ ይህ ቅዱስ አባት በብህንሳ ገዳም በ10,000 መነኮሳትና በ10,000 መነኮሳያት ላይ ተሾሞ የገዳሙ አስተዳዳሪ ሆነ። አባ ሕርያቆስ እመቤታችንን እጅግ ከመውደዱ የተነሳ ስሟን እንኳ ሲጠራ በተመስጦ ልቡናው ይሰወርበት ነበር። ዘወትር ፍቅሯን ከማሰብ በቀር ሌላም አያስብም ነበር። እርሱ የነበረበት ዘመን የሊቃውንት ዘመን ስለነበረ ሁሉም ለትምህርት ሲተጉ፣ አባ ሕርያቆስ ግን ለጾምና ለጸሎት ለደግነትና ለትሩፋት ብቻ ይተጋ ነበር። የአባ ሕርያቆስ የሌት ተቀን ምኞቱ እንደ ቅዱስ ኤፍሬም የእመቤታችንን ምስጋና እንደ ባሕር አሸዋ እንደ ሰማይ ኮከብ በስቶልኝ እንደ ልብስ ለብሼም እንደ ምግብም ተመግቤው የሚል ነበር። ከልጅነቱ ጀምሮም እጅግ ስለሚወዳት እመቤታችንም ትጠብቀው ነበር። ከዕለታት በአንደኛው ቀን አባ ሕርያቆስ በበረሃ ብቻውን እየተጓዘ ሳለ የእመቤታችንን ፍቅር በልቡ ሲያመላልስ ስሟን እያነሳ ሲዘምር በተመስጦ ውስጥ ሆኖ መንገድ ሳተና ከታላቅ ገደል ጫፍ ደርሶ ሳያስብ ወደቀ። ገደሉም ጫፍ ደርሶ ከወደቀ በኋላ እጅግ ደንግጦ ራሱን ቢመለከት አካሉ ሳይጎድል ልብሱ ሳይቆሽሽ አገኘው። በዚህም ተገርሞ ያለበትን አካባቢውን ቢያማትር ራሱን ብርሃንን በተሞላ የልብስ ዘርፍ ላይ አገኘው። ያም ብርሃንን የተሞላ የልብስ ዘርፍ የእመቤታችን የቀሚስ ዘርፍ ነው። በዚህም እጅግ ደንግጦ እመብርሃን ብሎ ጮኸ። እመቤታችንም ከፊቱ ቆማ ተገለጠችለት። እርሱም የብርሃን እናቱ ድንግል ወላዲተ አምላክን በገሃድ በዓይኑ አጠገብ ቆማ ቢያያት በደስታ ዘለለ። እመቤታችንም በቃሏ አነጋግራው ባርካው ተሰወረችው። እርሱም ፍቅሯ ጣዕሟ ቢመስጠው ከሰው ሳይገናኝ ምግብም ሳይበላ እዚያው ገደል ውስጥ 1 ዓመት በምስጋና ብቻ በተመስጦ ኖሯል። በኋላም እመቤታችን ድጋሚ ተገልጣለት ከገደሉ አውጥታ ወደ ሀገሯ አድርሳዋለች። ከዚህ በኋላ አባ ሕርያቆስ እርሱ በተሾመባት በብህንሳ ገዳም ሴትና ወንድ ያልተለየባት ገዳም ነበረችና በዚህች ገዳም የተሾመ አባ ሕርያቆስ ብዙም ትምህርት ስላልነበረው ይንቁት ነበር። ከመጠምጠም መማር ይቅደም እንዲሉ ከመሾምም በፊት መማር አይቀድምም እያሉ ይዘብቱበት ነበር። እርሱ ግን እንደ ጠሉኝ ልጥላቸው ሳይል በፍቅር በትሕትና ይመክራቸው ነበር። እርሱን ግን በምን ምክንያት እንሻረው እያሉ ይመክሩ ነበር። ከዕለታት በአንድ ቀን ቀድሰህ አቁርበን እንበለውና አይሆንም ካለን በዚህ ምክንያት እንሻረው ብለው መከሩ። እርሱም ሥርዓተ ቅዳሴውን ፈጽሞ ወደ ፍሬ ቅዳሴው ሲደርስ የትኛውን ከባድ ቅዳሴ ቀድሰን በለው እያሉ ይመካከሩ ጀመር። እርሱ ግን ከቅዳሴ ሐዋርያት በቀር የሚያውቀው አልነበረም። አባ ሕርያቆስም እያዘነ ወደ መንበሩ ዞሮ እመቤቴ ሆይ መናቄን መገፋቴን ተመልከች ሲል ወዲያው እመቤታችን ወርዳ ጠራችውና በዘርፋፋው ቀሚሷ ላይ ረቂቅ የሆነ ቅዳሴን አሳየችው። የለመኗትን የማትነሳ የነገሯትን የማትረሳ የብርሃን እናቱ እመቤታችን የልቡን መሻት ተመልክታ ጓሳ ልብየ ቃለ ሰናየ ጓሳ ልብየ ቃለ ሰናየ ጓሳ ልብየ ቃለ ሰናየ ልቦናዬ በጎ ነገርን አወጣ በማለት ጀምሮ ዛሬም አብን ወልድንና መንፈስ ቅዱስን እናመስግን እስከሚለው ድረስ ሰተት አድርጋ አስደርሰዋለች።
እነርሱም ይህንን ግሩም የሆነውን ቅዳሴውን አደነቁ። የሚንቁትና የሚጠሉት ይህ የነገሩትን ቀለም እንኳን አከናውኖ መናገር የማይችል ዛሬ እንግዳ ድርሰት እደርሳለሁ ብሎ አገኝ ያጣውን የቆጤ ባጡን ይቀባጥራል ብለው ተደነቁበት። የሚወዱትና የሚያከብሩት ግን ከመንፈስ ቅዱስ ነው እንጂ እንዲህ ያለ ምስጢር ከሩቅ ብስ ይገኛልን ብለው አደነቁለት። ወዲያው የሚወዱት የሚያከብሩት ጽፈን ደጉሰን አንይዘውምን አሉ። የሚንቁት የሚጠሉት ደግሞ ማን ተናገረው ብለን እንይዘዋለን አሉ። እንደ ልማዱ አድርገን አንይዘውምን አሉ። ለሀገራቸው እንግዳ ድርሰት የተደረሰ እንደሆነ ጽፈው ደጉሰው ከእሳት ይጥሉታል። ከእሳት ደህና ሆኖ የወጣ እንደሆነ ከውሃ ይጥሉታል። ከውሃም ደህና ሆኖ የወጣ እንደሆነ ከድውይ ሰው ላይ ይጥሉታል። ከእሳት ገብቶ ባይቃጠል ከውሃ ገብቶ ባይርስ በመጨረሻም ድውይ የፈወሰ እንደሆነ ደገኛ ድርሰት ነው ብለው ይይዙታል። ይህንንም ቅዳሴ ማርያምን ጽፈው ደጉሰው ከእሳት ላይ ጣሉት። ከእሳት ደህና ወጣ። ከውሃ ላይ ጣሉት። ከውሃ ደህና ወጣ። ከድውያን ላይ ጣሉት። ድውይ ፈወሰ። ይልቁንም ሙት አስነሳ። ከዚህም በኋላ ደገኛ ድርሰት ነው ብለው ጽፈው ደጉሰው ይዘውታል። በጥራዝም 14ኛ አድርገው ጠርዘውታል። ቅዳሴ ከዚያ በፊት 13 ነበርና አሁን ግን 14ኛ አድርገው ጽፈውታል። በእንደዚህ አይነት ሁኔታ ከ14ቱም ቅዳሴ ተአምራት ያልተደረገበት የለም። ይህም ቅዳሴ ማርያም ስለ እመቤታችን እጅግ በጠለቀ ሁኔታ የሚያመሰጥር በመሆኑ በሰሙነ ፍልሰታ ይተረጎማል። ዕለቱን የሚመለከቱ ምስጢራትን በዕለቱ ይተረጎማሉ። ምሳሌ ነሐሴ 3 የበዓታና ነሐሴ 7 የጽንሰታ ተጠቃሾች ናቸው። የበዓታ ድንግል ሆይ አንገታቸውን እንደሚያገሱ እንደ ዕብራውያን ልጆች በጨዋታ ያደግሽ አይደለም፣ በቅድስና በንጽህና በቤተ መቅደስ ኖርሽ እንጂ የሚለውን ይመለከቷል። ነሐሴ 7ም ድንግል ሆይ ኃጢአት በሆነ ሩካቤ የተጸነስሽ አይደለም የሚለውን ይመለከቷል። አባ ሕርያቆስ የእመቤታችንን ቅዳሴ እጅግ ድንቅ አድርጎ ለመጀመሪያ ጊዜ ቀድሰው በልደቷ ቀን ነው። ይኸውስ እንዴት ታወቀ ቢሉ አንድ ምግባር ሃይማኖቱ የቀና በትሩፋት የበለጸገ ደገኛ ባህታዊ ነበርና ከተጋድሎና ለእመቤታችን ካለው ፍቅር የተነሳ እመቤታችን ተገለጠችለት። እርሱም ከ33ቱ በዓላት ማንን ተወጃለሽ ብሎ ጠየቃት። እመቤታችንም ኪዳነ ምሕረትን፣ ልደታን፣ አስተርዮን፣ ፍልሰታን አለችው። እርሱም ከነዚህ ከአራት ውስጥ ማንን ተወጃለሽ ቢላት እመቤታችን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን ወዳለሁ አለችው። ቀድሞ እኔ ሳልወለድ እናትና አባቴን መባችሁን አንቀበልም ብለው አዝነው ተክዘው ነበር። የእነርሱ ሐዘን ሐዘኔ ነውና እኔን ከወለዱ በኋላ መባቸውን ተቀብለዋቸው ደስ ብለዋቸዋል። የእነርሱ ደስታ ደስታዬ ነውና ብላቸዋለች። ይህንን ድንቅ የሆነውን የአባ ሕርያቆስን ቅዳሴ እመቤታችን ለሌላኛው ወዳጇ ለኢትዮጵያዊው ማህሌታይ ቅዱስ ያሬድ ገልጣለታለች። እመቤታችን ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ቅዱስ ያሬድ ካለበት አድርሳ አንተ ውዳሴን አንተ ቅዳሴን ነግራችሁት በዜማ ያድርስ ብላቸው እነርሱም ለቅዱስ ያሬድ ነግረውት በዜማ አድርሶታል። ከዚሁ ጋር አያይዞ 13ቱንም ቅዳሴ በዜማ ደርሷል። አባ ሕርያቆስ የብርሃን እናቱ እመቤታችን ድንቅ ምስጢርን ከገለጠችለትና ከባረከች በኋላ በዘመኑ ቁጥር አንድ ሊቅ ሆኖ እጅግ ብዙ ድርሳናትን ደርሷል። ቁጥራቸው እጅግ የበዙ ተግሳጻትን ጽፏል። አጠቃላይ ድርሰቶቹ ከ10,000 በላይ ናቸው። በእንዲህ ያለ ንጽህናና ቅድስና ሲያገለግል ኖሮ ጥቅምት 2 በሰላም አርፏል። እግዚአብሔር ምስጋና ይሁን። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን። የአባታችን የአባ ሕርያቆስ ረድኤት በረከት ከሁላችን ጋር ይሁን፣ አሜን።